እንግዲህ ጉዞ እየቀጠልን ነው። ይሄው ጀሪካናችን ተሸክመናል። እኔ አሁን በራሴ ባለኝ አቅም ላግዝ ባለኝ አቅም ላግዛችሁ፣ ሁሉም ነገር ማለት ነው። በቃ ሁሉም ነገር ባለኝ አቅም ላግዝ፣ እናንተም አግዙኝ። ከጎኔ ሁኑ፣ ከጎኔ ቁሙ። ይሄ እናቴ የጉራጌ እናት ተቸግራ በውሃ ይሄ ሁሉ ዳገት አቋርጦ መምጣት እኮ ይከብዳል። እንግዲህ አይደል? ቢስሚላህ ስንት ኪሎ ሜትር ነው የተጓዝኩት? ቢያንስ 50 አይሆንም ብላችሁ ውሃ ከምናመጣበት ቦታ ሰፈር ድረስ። እስኪ ሰፈሩን ራሱ እናሳያቸዋለን፣ ግን ሰብስክራይብ እንዳትረሱ። እስኪ ያው ይሄ ለመልቀቅ ፈልጌው አልነበር፣ ግዴታ ተገዶኝ በጣም እንትን ብሎኝ ነው። በቃ የሆነ ከበደኝ። በቃ ምን ልበላችሁ፣ በጣም ከብዶኛል። እስኪ እስከ መጨረሻ ተከታተሉኝ እንትን እንዳትሉ እስኪ። እና አሁን ምንድን ነው መሰላችሁ፣ እኛ እርስ በራሳችን መደጋገፍ አለብን፣ መተዛዘን አለብን። መደጋገፍ አለብን፣ መተዛዘን አለብን። አሁን አንተ ይሄ ውስጥ አንተ አሁን እናንተ ቢሆን ማታረጉት ነገር እኮ ነው። ጫካ ውስጥ እኮ ነው ይሄ። እዚህ ውስጥ አሁን ጅብ አለ። አሁን ስንት እንስሳ አለ፣ ስንት አይነት እንስሳ አለ። እስኪ አሁን እናቴ አሁን እዚህ ጋር የጉራጌ እናት እዚህ ጋር ወይ ጅብ ይበላትስ ምን ትላላችሁ እንዴ? አሁን እኔ ብቻዬን ደርሼ የምመጣው ማለት ነው። እኔስ ወንድ ነኝ። አሁን ይሄ ኑሮ ነው የሚባለው? ይሄ አሁን እዚህ ሀገር ላይ መንግስት አለ ይባላል? ለማንኛውም ተከታተሉኝ፣ ሰፈር እስከምደርስ አሳያችኋለሁ።